ሊቀ ካህናት የሚለውን ቃል ስናይ ሊቀ ካህናት ማለት ወደ እግዚአብሔር የሚያቀርብ ማለት ነው። ሊቀ ካህናት የሚለው ካህን ከሚለው ቃል ጋር ይዛመዳል። ካህን ማለት ወደ እግዚአብሔር የሚቀርብ ማለት ነው። ወደ እግዚአብሔር ለመቅረብ ድፍረት ያለው ማለት ነው። ሊቀ ካህናት ማለት ደግሞ ወደ እግዚአብሔር የሚያቀርብ ነው። ካህን ማለት ብዙዎችን የሚወክል ሲሆን ሊቀ ካህናት ማለት ደግሞ የካህናት አለቃ ማለት ነው። ሊቅ የሚለው ቃል ወይም ሊቀ የሚለው ቃል እንደምታውቁት ብዙ ጊዜ ሊቀ ጳጳስ ይባላል፣ ሊቀ ሊቃውንት ይባላል፣ ሊቅ ይባላል። ሊቅ የሚለው ቃል የበላይ የሆነን አውቶሪቴቲቭ ሰው፣ ስልጣን ያለውን ሰው የሚወክል ቃል ነው። ስለዚህ ካህን ለሚለው ቃል ተመሳሳይ ፍቺ ያለው። ሊቀ ካህናት ስል ደግሞ የካህናት አለቃ ማለት ነው። የካህናት ሊቅ ማለት ነው። ስለዚህ ዛሬ የካህናት ሊቅ የሆነውን ጌታችን ኢየሱስ ክርስቶስን በብሉይ ኪዳን ጥላነትና በአዲስ ኪዳን ያለውን ኢየሱስ ክርስቶስን ሊቀ ክህነት እናያለን። በብሉይ ኪዳን ያለውን ካህንነትና የእኛን ክህንነት በደንብ አድርገን እናያለን ብዬ አስባለሁ። በመጽሐፍ ቅዱስ ውስጥ እንደምታውቁት ዘፍጥረት 3 ላይ የሰው ልጅ እግዚአብሔርን በበደለ ሰዓት ከእግዚአብሔር ጋር መንፈሱ ሙሉ በሙሉ ተቋርጦ ነበረ። በዚህም ምክንያት ከእግዚአብሔር ጋር መገናኘትን አቁሞ ነበረ። እግዚአብሔር ከሰው ጋር ድሮ ኮሚኒኬት የሚያደርገው በመንፈሱ አማካኝነት ነበረ። ስለዚህ የሰው ልጅ ከእግዚአብሔር ጋር ዘፍጥረት 3 ላይ በተጣላ ሰዓት እግዚአብሔር ከሰው ላይ መንፈሱን ነው የወሰደው። በዚህ ሰዓት የሰው ልጅ ከእግዚአብሔር ጋር መገናኘት እንዳቆመ በደንብ አድርገን እናውቃለን። በዚህ ምክንያት እግዚአብሔር አምላካችን እንደተናገረው በዘፍጥረት 3:15 ላይ እንዲሁም እግዚአብሔር የፍቅር አምላክ ስለሆነ ፈላጊ አምላክ ስለሆነ ራሱ የሰውን ልጅ ሲፈልግ ታያላችሁ። ዘፍጥረት 3 ላይ የሰው ልጅ ወርቆ ዘፍጥረት 6 ላይ ሄዳችሁ ስታዩ ኖህ ከሚባል ሰው ጋር እግዚአብሔር አዲስ ኪዳን ሲገባ ታያላችሁ። ወደ 12 ስትመጡ አብርሃም ከሚባል ሰው ጋር እግዚአብሔር አዲስ ኪዳን ሲገባ ታያላችሁ። በዚህ ውስጥ የምናየው ነገር ምንድነው ብትሉ ምንም ያህል የሰው ልጅ ቢቆሽሽና ከእግዚአብሔር ሐሳብ ብርቅ እግዚአብሔር አምላካችን ፈላጊ አምላክ ነው። እግዚአብሔር አምላካችን የሚፈልግና እንዳንጠፋ እግዚአብሔር አምላክ ዕለት ዕለት ወደ መንገዱ የሚመልሰን አምላክ ነው። በዚህም ምክንያት እግዚአብሔር መካከለኛን በእርሱና በሰው መካከል ሲያስቀምጥ ታያላችሁ። ሊቀ ካህናት የሚለው ቃል በብዙ አንግል ሊተረጎም ይችላል። ለምሳሌ በአዲስ ኪዳን ላይ አማላጅ በሚለው ቃል ተወስኗል። ወይም አማላጅ የሚለውን ቃል ሮሜ 8:34 ላይ እግዚአብሔር ቃል ሊቀ ካህናት የሚለውን አማላጅ ብሎ ያስቀምጣል። ዮሐንስ 2 ላይ ጠበቃ ብሎ ያስቀምጣል። እንዲሁም አንደኛ ጢሞቴዎስ ምዕራፍ 2:5 ላይ መካከለኛ በማለት ያስቀምጣል። ይህ ሁሉ ሊቀ ካህናት የሚለውን ቃል ትርጉም ይወክላል። ሊቀ ካህናት ማለት ወደ እግዚአብሔር የሚያደርስና ወደ እግዚአብሔር የሚያቀርብ የሚለውን ሐሳብ ስለያዘ፣ አማላጅ ማለት ደግሞ በሁለት ሰው መካከል ሆኖ አስታራቂ ማለት ነው። ጠበቃ ማለት ስለ አንድ ሰው የሚከራከር ማለት ነው። መካከለኛ ማለት ደግሞ በሰውና በእግዚአብሔር መካከል ሆኖ የሰውየውን ድክመት ወደ እግዚአብሔር የሚያቀርብ ማለት ነው። ሊቀ ካህናት ማለት ደግሞ ወደ እግዚአብሔር የሚያቀርብ ማለት ነው። በዚህም ምክንያት ሊቀ ካህናት የሚለው ቃል ተመሳሳይ ብዙ ፍቺዎች በመጽሐፍ ቅዱስ ውስጥ ተሰጥተው እናገኛለን። ለመጀመሪያ ጊዜ ካህን የሚለውን ቃል የምናገኘው እንደ ቅድም እንዳልኩት እግዚአብሔር በዘፍጥረት 3 ላይ ከሰው ጋር ያለውን ኪዳን ካፈረሰ በኋላ ካህን የሚለውን ቃል ወደ እግዚአብሔር መቅረብ የሚችለውን ሰው ሲያስቀምጥ በዘፍጥረት ምዕራፍ 14 ላይ በደንብ አድርጎ መጽሐፍ ቅዱስ ካህን የሚለውን ቃል ለመጀመሪያ ጊዜ ይጠቀማል። ዘፍጥረት ምዕራፍ 14 ከቁጥር 18 ላይ የሳሌም ንጉሥ መልከ ጸዴቅም እንጀራውን የወይን ጠጅም አወጣ፣ እርሱም የልዑል እግዚአብሔር ካህን ነበረ ይላል። ይህ ካህን የሚለው ቃል ወደ እግዚአብሔር መቅረብ የሚችል ሰውን የሚወክል ሲሆን ይሄኛው ሰውዬ እንዴት ወደ እግዚአብሔር መቅረብ ይችላል? የሰው ልጅ በከባድ በኃጢአት ውድቀት ውስጥ ባለበት ዘመን እንዴት የኛው ሰውዬ ወደ እግዚአብሔር መቅረብ ይችላል በምትሉበት ሰዓት ይህ የእግዚአብሔር ጸጋ እንደሆነ በደንብ አድርገን መመልከት እንችላለን። ስለዚህ ለመጀመሪያ ጊዜ ካህን የሚለውን ቃል መጽሐፍ ቅዱስ የተጠቀመው በዘፍጥረት ምዕራፍ 14 ከቁጥር 18 ላይ ነው። በዚህም ይህ መልከ ጸዴቅ በብዙ በዶክትሪናል በቴዎሎጂ መጽሐፍቶችና በደንብ አድርጋችሁ የመጽሐፍ ቅዱስን የሚተነትኑ መጽሐፍቶችን ስታዩ ይህ ዘፍጥረት 14:18 ላይ ያለውን በደንብ አድርጎ መጽሐፍ ቅዱስና አጋዥ መጽሐፍቶች ይተነትናሉ። ሲተነትኑም እንደዚህ ያስቀምጣሉ። ይሄኛው የሳሌም ንጉሥ መልከ ጼዴቅ ወይም የጽድቅ ንጉሥ መልከ ጼዴቅ ግዕዝኛ ሲሆን የጽድቅ ንጉሥ ማለት ነው። ይሄኛው መልከ ጼዴቅ
ኢየሱስ ክርስቶስን የሚወክል ጥላነት አለው። ኢየሱስን የሚወክል ጥላነት አለው። በዚህ ቦታ መልከ ጼዴቅ የሚባለው ሰውዬ በ4 ቁጥር ብቻ ነው የእርሱን ማንነት የምታገኙት። ዘፍጥረት ምዕራፍ 4 ላይ ስለ መልከ ጼዴቅ 4 ቁጥር ብቻ ነው የተጻፈው። ወደ ዕብራውያን መጽሐፍ መታችሁ ምዕራፍ 7ን ስታዩ ደግሞ ሙሉ በሙሉ ጳውሎስ ስለ መልከ ጼዴቅ ወይም የዕብራውያኑ ጸሐፊ ስለ መልከ ጼዴቅ ዲፋይን ሲያደርግ በደንብ አድርጋችሁ ትመለከታላችሁ። ሲተነትንም የመልከ ጼዴቅን ሐሳብ ይህ መልከ ጼዴቅ በ4 ቁጥሮች ውስጥ ተወስኖ በመጽሐፍ ቅዱስ ውስጥ ሲጻፍ መጽሐፍ ቅዱስ ዘሩን አይጠቅስም፣ አባቱን አይጠቅስም፣ ከየት እንደመጣ አይጠቅስም። የሳሌም ንጉሥ ነው ብሎ አብርሃም ለእርሱ ዕጣን አስራትን እንዳቀረበለት ከተናገረ በኋላ እንደገና ይሄኛው ሰውዬ ወደየት እንደሚሄድ ሳይናገር ዘግቶ ይጨርሳል። በዚህ ምክንያት ኢየሱስ ክርስቶስ ሊቀ ክህነት መጀመሪያና መጨረሻ እንደሌለው መጽሐፍ ቅዱስ በደንብ አድርጎ ያስቀምጣል። እንዲሁም ዕብራውያን 7 ቁጥር 3 ላይ አባትና እናት የትውልድ ቆጠራ የሉትም፣ ለዘመኑም መጨረሻና መጀመሪያ ፍጻሜም የለውም ብሎ ጳውሎስ በደንብ አድርጎ ከመልከ ጼዴቅ ጋር ኢየሱስ ክህነት ያለውን በደንብ አድርጎ ያዛምዳል። በዚህ ምክንያት መልከ ጼዴቅ የሚባለው ሰውዬ ከኢየሱስ ክርስቶስ ጋር ኦልሬዲ በደንብ ግንኙነት አለው። እንዲሁም መልከ ጼዴቅ የኢየሱስ ክርስቶስ ጥላ ነው። በዚህ ሰዓት ይሄ ምዕራፍ 14 ከቁጥር 18 ላይ አብርሃም ባሪያዎቹን ወስዶ ከብዙ ነገስታት ጋር ተዋግቶ አሸንፎ ሲመለስ የሳሌም ንጉሥ ለሆነው መልከ ጼዴቅ አስራትን ሲያቀርብ ታያላችሁ። በዚህ ምክንያት የክርስቶስ ጥላ እንደሆነ ታያላችሁ። አብርሃም ለምን አስራት እንዳቀረበለት መጽሐፍ ቅዱስ ባይናገርም ይህ መልከ ጼዴቅ የሚባለው ሰውዬ የኢየሱስ ክርስቶስ ጥላ እንደሆነ በደንብ ታያላችሁ። ስለ መልከ ጼዴቅ ማወቅ ከፈለጋችሁ ዕብራውያን 7ን በደንብ አድርጋችሁ ካጠናችሁ ስለ መልከ ጼዴቅ ሐሳቡን ታገኛላችሁ ብዬ አስባለሁ። ካህን የሚለው ቃል ለመጀመሪያ ጊዜ በዘፍጥረት ምዕራፍ 14-18 ላይ መጠቀሱ ብቻ ሳይሆን ወደ ታች ወደ እነዚህ ሌዋውያን ዘልቁ ስትሄዱ ደግሞ ራሱን የቻለ ኦፊስ ራሱን የቻለ ጸጋ ሆኖ ክህነትን ታገኙታላችሁ። በብሉይ ኪዳን ውስጥ እግዚአብሔር አሮንን ሊቀ ካህናት እንዲሆንና እስራኤላውያን በእርሱ በኩል መጥተው ወደ እግዚአብሔር መቅረብ እንደሚችሉ ለአሮን የሊቀ ክህነትን ጸጋ ሲሰጠው ታያላችሁ። ለአሮን እግዚአብሔር የሊቀ ክህነትን ጸጋ ይሰጠዋል። ወደዛ ወደ ውስጥ ዲፋይን አልገባም። ነገር ግን ሊቀ ካህናት በብሉይ ኪዳን ውስጥ በዚህ በእግዚአብሔር በሙሴ በኩል ለሌዊ ዘር ለአሮን የሊቀ ክህነትን ጸጋ ሲሰጥ መስፈርቶች አሉት። አንድ ሰው ሊቀ ካህናት የሚሆንበት መስፈርቶች አለ። አንደኛ የሌዊ ነገድ መሆን አለበት። ሌዊ ከ12ቱ ከያዕቆብ ልጆች ውስጥ አንዱ ነው። ከእርሱ ዘር አንዱ ነገድ ከሌዊ ነገድ መሆን አለበት። ከሌዊ ነገድ ብቻ ሳይሆን በሁለተኛ ደረጃ የአሮን ቤት ልጅ መሆን አለበት። የአሮን ልጆች ውስጥ የሚመደብ መሆን አለበት። በሶስተኛ ደረጃ ደግሞ ሊቀ ካህናት የሚሆነው ሰው የእግዚአብሔር ምርጫ ነው። ምንም እግዚአብሔር ዓለም ሁሉ በኃጢአት በወደቀችበት ሰዓት ማንንም የመምረጥ እንትን የለበትም ነበረ። ሰው እኔን ምረጠኝ ብሎ ለእግዚአብሔር የሚቀርብበት ድፍረት አልነበረው። ነገር ግን እግዚአብሔር በራሱ ምርጫ በራሱ ሐሳብ ሰውየውን ስመርጥ አሮንን ስመርጥ ታያላችሁ። ስለዚህ ሊቀ ክህነት የማድረግ ጉዳይ በብሉይ ኪዳን የእግዚአብሔር ምርጫ ነበረ እንጂ የሰውየው ፕሮፌክት ወይም የሰውየው አቅም አልነበረም። ሊቀ ካህናት የሚሰራቸው ዋና ዋና ተግባራቶች አሉ በብሉይ ኪዳን። አንደኛው መስዋዕትን ማቅረብ ነው። ስለ ሕዝቡ ኃጢአት መስዋዕትን ያቀርባል። በግን፣ ፍየልን፣ ኮርማን፣ የተለያዩ ነገሮችን መጽሐፍ ቅዱስ በብሉይ ኪዳን የሚተርካቸውን ሐሳቦች ወደ እግዚአብሔር የሚያቀርበው ከሰውየው ተቀብሎ እንደ ዕጣን እንደ መስዋዕት አድርጎ የሰውን ኃጢአት ለማስተሰሪ ይህ ሊቀ ካህናት ነበረ። እንዲሁም የሰዎችን ኃጢአት ይዞ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ይገባል። ካህናቶች በቅድስተ ውስጥ ነው የሚሆኑት። ወደ ቅድስተ ቅዱሳን ታቦት ወዳለበት ስፍራ የሚገባው ሊቀ ካህናት ነበረ። በሁለተኛ ደረጃ የሚያደርጋቸው ተግባራቶች ሊቀ ካህናት ማስተማርና መባረክ ነበረ። ሚልክያስ 2 ከቁጥር 7 ላይ እግዚአብሔር ቃል ሲናገር ካህኑ የእግዚአብሔርን ሕግ ለሕዝቡ ያስተምራል ይላል። ካህን የእግዚአብሔርን ሕግ ለሕዝቡ ያስተምራል፣ እንዲሁም ያስተምራልና ይመክራል ነበረ፣ ይባርካል። እንዲሁም ሊቀ ካህናቱ ሕዝቡን በእግዚአብሔር ስም ይባርካል። ዘጸአት ምዕራፍ 6 ከቁጥር 22 ላይ ሕዝቡን ሲባርክ ታያላችሁ።
በሶስተኛ ደረጃ ደግሞ መካከለኛ ነው። አንድ ሰው ኃጢአትን ከሰራ በብሉይ ኪዳን ውስጥ ወደ እግዚአብሔር የሚቀርብበት ድፍረት የለውም። ምክንያቱም የእግዚአብሔር ቃል ሲናገር በዕብራውያን ውስጥ ደም ሳይፈስ ስርየት የለም ይላል። ስለዚህ ደም ስላልፈሰሰ አንድ ሰው ባቀረበውና ይዞ በሄደው ደም ልክ ነው ወደ እግዚአብሔር መቅረብ የሚችለው። ያ ይዞ የሄደው የፍየሉ ደም ያህል ነው ወደ እግዚአብሔር የሚቀርበው። የአንድ ሰው ልኩ በእግዚአብሔር ፊት የሚያቀርበው ደም ነው። ስለዚህ አንድ ሰው በበግ ልክ ነው ወደ እግዚአብሔር የሚቀርበው በብሉይ ኪዳን። ስለዚህ በዚህም ምክንያት ሰውየው ኃጢአት ስላለበት ወደ እግዚአብሔር መቅረብ ስለማይችል ወደ ሊቀ ካህናቱ ወደ ድክመቱን የሰራውን ነገር ይናገራል። ሊቀ ካህናቱ ደግሞ ወደ እግዚአብሔር የሰውየውን ኃጢአት ይዞ ወደ እግዚአብሔር ይቀርባል። በዚህም ምክንያት ሊቀ ካህናት መካከለኛ ነበረ። ዋና ዋና ተግባራቶቹ አንደኛ መስዋዕት ያቀርባል፣ ሁለተኛ ይመክራል፣ ያስተምራል፣ ይባርካል፣ ሶስተኛ ደግሞ ሊቀ ካህናት መካከለኛ ነው። ሊቀ ካህናት መካከለኛ ነው። የሊቀ ካህናት የብሉይ ኪዳን ሊቀ ካህናት ባህሪ አለባቸው። አንደኛ ባህሪያቸው ደካማ ናቸው። ሰውን በመሆናቸው ድክመት አለባቸው። ራሳቸው ኃጢአት ይሰራሉ። ራሳቸው ኃጢአት ስለሚሰሩ ድክመት አለባቸው። ዕብራውያን 5:3 ላይ የእግዚአብሔር ቃል ሲናገር ድክመት እንዳለባቸው ይናገራል። ራሳቸው ኃጢአት ይሰራሉ። የሕዝቡን ኃጢአት ለማስተሰረይ ወደ መሠዊያው ቦታ ከመሄዳቸው በፊት መጀመሪያ ላይ ለራሳቸው ነው መስዋዕትን የሚያቀርቡት። ለራሳቸው መጀመሪያ በግን ያርዳሉ። በዚህም ምክንያት ድካም አለባቸው ሊቀ ካህናት። ሁለተኛ ሟቾች ናቸው፣ ይሞታሉ። ሰውን በመሆናቸው ይሞታሉ። ዛሬ ሄዳችሁ ለሊቀ ካህናት ኃጢአታችሁን ነግራችሁ አስተሰርይልኝ ካላችሁ በሁለተኛው ሊቀ ካህናት በሁለተኛው ቀን ሞቶ ልታገኙ ትችላላችሁ። ሶስተኛ ላይ መስዋዕቱ ተደጋጋሚ ነው። መስዋዕቱ ተደጋጋሚ ነው። አንድ ጊዜ ብቻ አቅርባችሁ የአንድን በግ አርፋችሁ አትቀመጡ። ሁል ጊዜ የሚቀርብ ነው መስዋዕቱ። ሰውየው በየዓመቱ በየወሩ ሊሆን ይችላል መስዋዕት ይዞ ይቀርባል። ስለዚህ መስዋዕቱ ተደጋጋሚ ነው ሊቀ ካህናት የሚያቀርቡት መስዋዕት። ነገር ግን መጽሐፍ ቅዱሳችንን ስናይ በደንብ አድርገን 3 ኦፊሶች አሉ በብሉይ ኪዳን። 3 የጸጋ አይነቶችና ስልጣናዊ ጸጋ አለ። አንደኛው የጸጋ አይነት በብሉይ ኪዳን ሙሉ ብሉይ ኪዳንን ስታጠኑ 3 ነው የጸጋ አይነቶች ያሉት። አንደኛው ነብይነት ነው። እንደምታውቁት ብዙ መጽሐፍትን የጻፉት ነቢያቶች ናቸው፣ ሁሉንም በሚባል ደረጃ እነ ሙሴ እነ አብርሃም ሁሉም ነቢያት ናቸው ማለት እንችላለን። ስለዚህ በብሉይ ኪዳን የነብይነት የጸጋ ስጦታ ነበረ። ኢየሱስ ክርስቶስም ነብይ ነበረ። በኖረበት በምድር በተመላለሰበት በ33 ዓመቱ ኢየሱስ ክርስቶስ የነብይነትን አገልግሎት አገልግሏል። እንዲሁም ሁለተኛ የጸጋ ስጦታ ወይም እንደ ጸጋ ስጦታ ቀደም እግዚአብሔር ምርጫ ነው ሊቀ ክህነት ብለን እንዳየነው ሁለተኛ ሊቀ ካህናት ነበረ። ሊቀ ካህናት ወይም ካህናቶች ነበሩ። ሁለተኛ የጸጋ ኦፊስ። እነርሱም እንዳየነው ሊቀ ካህናቶች በሁለተኛ ደረጃ አሉ። ኢየሱስ ክርስቶስም በዚህ በአዲስ ኪዳን ላይ ሊቀ ካህናት ወይ አማላጅ ነው። ኢየሱስ ክርስቶስ በምድር ላይ ባለበት ዘመን እንደ ነቢይ ሆኖ አገልግሏል። አሁን ደግሞ ቤተክርስቲያን ኢየሱስ ክርስቶስ ካረገበት እስከሚመለስበት ድረስ ለአማኞች የሊቀ ክህነትን አገልግሎት ይሰጣል። ወደ እግዚአብሔር የመቅረብ ድፍረት አለን። ነገር ግን የሚያቀርበን ኢየሱስ ክርስቶስ ነው። በሶስተኛ ደረጃ ንግስና ነው። በብሉይ ኪዳን ውስጥ እንደምታውቁት ንግስና ስልጣናዊ ቢሆንም የእግዚአብሔር ጸጋ ነው። እነ ዳዊትን የመረጠው እግዚአብሔር ነው እና በሶስተኛ ደረጃ ኢየሱስ ክርስቶስ ንጉሥ ነው። በሚመለስበት ጊዜ ኢየሱስ ክርስቶስ ይነግሳል። በዚህ ምክንያት 3ቱንም ኦፊሶች ብሉይ ኪዳንን ኢየሱስ ክርስቶስ ሙሉ በሙሉ ይወስዳል ለማለት ፈልጌ ነው እና ከነዚህ ውስጥ ኢየሱስ ክርስቶስ ሊቀ ካህናት ነው። አሁን እኛ አማኞች ተንበርክከን በጌታችን በኢየሱስ ክርስቶስ ወደ እግዚአብሔር ስንጸልይ የኢየሱስ ክርስቶስን ሊቀ ክህነት እየተጠቀምን ነው። የእግዚአብሔር ቃል እንደምናገረው ከነገድ ከጎሳ ራእይ ላይ ከነገድ ከጎሳ ከባህል እንዲሁም ከተለያዩ ሕዝቦች ዋሽተሃቸው ለአምላክና ለአባት መንግስት ካህናት አደረግካቸው ይላል። ካህን የሚለው ቃል ወደ እግዚአብሔር የመቅረብን ድፍረት ያመለክታል። ያቀረበን ደግሞ አቅራቢያችን ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ ያቀረበን ጌታችን ኢየሱስ ክርስቶስ ነው። በዚህም ምክንያት ኢየሱስ ክርስቶስ ሊቀ ካህናት ነው። የዕብራውያን መጽሐፍን በደንብ አድርጋችሁ በምታዩበት ሰዓት ስለ ኢየሱስ ክርስቶስ ሊቀ ክህነት ያብራራል፣ ይተርካል።
ኢየሱስ ክርስቶስ ሊቀ ክህነት ከብሉይ ኪዳን የሚለይባቸው አንግሎች አሉ። ቅድም ያየናቸው የብሉይ ኪዳን ሊቀ ካህናቶች ደካማ ናቸው፣ ሟቾች ናቸው። መስዋዕቱ በተደጋጋሚ ነው የሚቀርበው። ነገር ግን የአዲስ ኪዳን ሊቀ ካህናታችን ኢየሱስ ክርስቶስ ከነርሱ የሚለይበት ሁኔታ አለ። ቅድም እንዳየነው እነዛ ደካሞች ናቸው። ጊዜ ሊገድባቸው ይችላል። በምሽት ላይ ሄዳችሁ እነሱን አታገኙም። በቦታ በጊዜ የተገደቡ ናቸው። ነገር ግን ጌታችን ኢየሱስ ክርስቶስ 24 ሰዓት ሰርቪሱ ክፍት ነው። ለምን ብትሉ እሱ በድካም ውስጥ ያለ ሊቀ ካህናት አይደለም። ሁለተኞቹ ሊቀ ካህናቶች ሟቾች ናቸው፣ የሚሞቱ ናቸው። ነገር ግን ጌታችን ኢየሱስ ክርስቶስ የማይሞት በዘላለም ውስጥ የሚኖር ቅድም እንዳየነው የመልከ ጸደቅን ክህነት ማለትም እንደ መልከ ጸደቅ ክህነት ብሎ በዕብራውያን ውስጥ የኢየሱስ ክርስቶስን ሊቀ ክህነት ያስቀምጣል። የመልከ ጸደቅ ክህነት ምንድነው? ቅድም እንዳየነው አባትና እናቱ የዘላለም አልተጠቀሰም። እሱ ዘላለማዊነቱን ኦሜጋነቱን ይጠቅሳል። ወዴት እንደሄደ አይናገርም። አልፋነቱን ፊተኛና ኋለኛ መሆኑን በዘላለም ውስጥ ያለ የዘላለም አምላክና የዘላለም ሊቀ ካህናት እንደሆነ ኢየሱስ ክርስቶስን ሊቀ ክህነት እናያለን። በሶስተኛ ደረጃ ደግሞ የብሉይ ኪዳን ሊቀ ካህናት የሚያቀርቡት በተደጋጋሚ ነው። አንድን መስዋዕት አንድ ጊዜ ብቻ አቅርበው አያርፉም። 24 ሰዓት ያቀርባሉ፣ በሁለተኛውም ቀን ያቀርባሉ። እነሱ የሚያቀርቡት መስዋዕት ሰውየውን ፕሮፌት ሊያደርግ አይችልም። በዚህ ምክንያት ጌታችን ኢየሱስ ክርስቶስ አንድን መስዋዕት አንድ ጊዜ ለዘላለም በማቅረብ ኃጢአታችን ሁሉ በእግዚአብሔር ፊት እንዳሰረየና ለዘላለም መስዋዕትን እንዳቀረበ ከእነርሱም የሚለይበት ሁኔታ አለ። እንዲሁም የሁለተኛ ቅድም እንዳየነው የመልከ ጸደቅ ክህነት ነው። መልከ ጸደቅ እንዳየነው አባትና እናት የሉትም። በዚህ ምክንያት ዘላለማዊ ተብሏል። እንደ መልከ ጸደቅ ክህነት ይኖራል ተብሎ ኢየሱስ ክርስቶስን ተጠቅሶበታል። በዚህ ምክንያት ኢየሱስ ክርስቶስ ለዘላለም የሚኖር እንደ መልከ ጸደቅ ክህነት ሟች ሳይሆን ዘላለማዊ ሆኖ የሚኖር ሊቀ ካህናት ነው። ሶስተኛ የኢየሱስ ክርስቶስ ሊቀ ክህነትነት ከነሱ የሚለይበት አንግል ርኅሩህና መካከለኛ ነው። እሱ ርኅራኄ አለበት። የእግዚአብሔር ቃል ሲናገር ዕብራውያን 4:15 ላይ እርሱ ግን እንደ እኛ ሰው ሆኖ በመኖሩ የእኛን መከራና ፈተና ጠንቅቆ ያውቃል፣ በነገር ሁሉ እንደኛ የተፈተነ ነውና ድካማችንን ያውቃል ይላል። ጌታችን ኢየሱስ ክርስቶስ በምድር ላይ በኖረበት በዛኛው ጊዜያቶች ተርቧል፣ ተጠምቷል፣ ጫማ አጥቶ ያውቃል፣ የፈለገው ልብስ አጥቶ ያውቃል። በዚህ ሁሉ በነገር ሁሉ እንደኛ የተፈተነ ከኃጢአት በስተቀር ስለሆነ በድካሙ ወደ እርሱ ቀርበን ጸጋና ምሕረት በምንጸልይበት ሰዓት ጌታችን ኢየሱስ ክርስቶስ ይረዳናል፣ ያውቀናል። የብሉይ ኪዳኑ ሊቀ ካህን አንድን ከባድ ኃጢአት ሄዳችሁ ከነገራችሁት ላይረዳችሁ ይችላል። ነገር ግን የአዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ በነገር ሁሉ የተፈተነ ስለሆነ በነገር ሁሉ በድካም ውስጥ ያለፈ ስለሆነ ተርቦ ስለሚያውቅ ይረዳናል፣ ያውቀናል። እርሱ ርኅሩህ ነው። እርሱ ኃጢአት ባይኖርበትም በኃጢአት ለሚፈተኑት ያውቃል። ምክንያቱም በዘላለም አዋቂነቱ ውስጥ የሚያውቅ ሊቀ ካህናት ነው። የመጨረሻው ሐሳብ ኢየሱስ ክርስቶስ እንዴት ሊቀ ካህናት ሊሆን ቻለ የሚለውን እናያለን። አንደኛ ኢየሱስ ክርስቶስ እንዴት ሊቀ ካህናት ሆነ በሚለው ሐሳብ ላይ በእግዚአብሔር ሹመት ነው። በእግዚአብሔር መሐላና በእግዚአብሔር ሹመት ነው። መዝሙር 110 ከቁጥር 4 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል፣ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ይላል። አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ይላል። ዕብራውያን 5 ቁጥር 6 ላይ የእግዚአብሔር ቃል ይህንኑ ይተርክልናል። አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ። ዳዊትን አይደለም እግዚአብሔር እዚህ ቦታ እየተናገረው ያለው፣ ፊውቸር ዳዊት ስለ ኢየሱስ ክርስቶስ አውቆ እየተናገረ ያለው ነው። ሁለተኛ ሰው በመሆኑ ኢየሱስ ክርስቶስ ሊቀ ካህናት፣ ዕብራውያን መጽሐፍን ስታጠኑ ሊቀ ካህናት የመሆን መስፈርቶች አሉ። ከሰው መካከል ተመርጦ ወደ እግዚአብሔር በሆነው ነገር ላይ ሁሉ ይሾማልና ስለምን ሊቀ ካህናት አንደኛ ሰው መሆን አለበት። ምክንያቱም እዚህ ቦታ እንዳነበብ ነው እርሱ ግን እንደኛ ሰው ሆኖ በመኖሩ የእኛን መከራና ፈተና ጠንቅቆ ያውቃል ይላል። ስለዚህ አንድ ሰው ሊቀ ካህናት የሚሆነው ሰው መሆን አለበት። መልአክ ሊቀ ካህናት መሆን አይችልም። መልአክ አማላጅ ሊሆን አይችልም። ምክንያቱም የሰውን ድክመት አይረዳም። ተርቦ አያውቅም፣ ተጠምቶ አያውቅም፣ ዝሎ አያውቅም። በዚህም ምክንያት አንድ መልአክ፣ አንድ ፕሮፌት የሆነ ሰው ያልሆነ ፍጥረት አማላጅ ሊሆን አይችልም። ለምን ብትሉ ድካምን አይረዳም።
ድካምን ስለማይረዳ። ሶስተኛ መከራን በመካፈሉ ሊቀ ካህናት ይሆናል። እንዲሁም የክህነቱ ምንነት እርሱ መስዋዕትና ካህን ነው። ኢየሱስ ክርስቶስ መስዋዕትን የሚያቀርብ ሊቀ ካህናት ብቻ አይደለም፣ ራሱ መስዋዕት ነው። ራሱን ነው ይዞ ወደ እግዚአብሔር የቀረበው። በዚህ ምክንያት መካከለኛ ካህን ነው። ሶስተኛ የማይለወጥ የዘላለም ካህን ነው። በብሉይ ኪዳን አባት ሲሞት ልጅ ይተካል። እንደገና ያኛው ልጁ ሲሞት የሱ ልጅ ይተካል። ጌታችን ኢየሱስ ክርስቶስ ግን የማይለወጥና የዘላለም ሊቀ ካህናት ነው። ዕብራውያን 7 ቁጥር 24 ላይ። ሶስተኛ የማያቋርጥ አማላጅነት አለው ኢየሱስ ክርስቶስ። አሁንም ብትጸልዩ፣ ከ5 ደቂቃ በኋላም ብትጸልዩ፣ ማታም ብትጸልዩ፣ ከሌሊቱ 9 ሰዓት ተነስታችሁ ብትጸልዩ፣ እንደገና ጠዋት ብትጸልዩ ጌታችን ኢየሱስ ክርስቶስ ይሰማል በሊቀ ክህነቱ በኩል። አራተኛ የህሊናን እረፍት ይሰጣል። በብሉይ ኪዳን አንድ ሰው በግን ይዞ ወስዶ በህሊናው እረፍትን አግኝቶ አይመጣም። ምክንያቱም በጉ ልክ ነው ሰውየው ለእግዚአብሔር የሚቀርበው። ኢየሱስ ክርስቶስ ግን የህሊናን እረፍት ይሰጣል። ጸድቀናል እያልን የምንዘምረው የህሊናን እረፍት ስላገኘን ነው። በብሉይ ኪዳን የትኛውም ነቢይ የትኛውም የሆነ አገልጋይ ጸድቅ ያለ ብሎ አያውቅም። ምክንያቱም ደም ሳይፈስ ስርየት አልነበረም። እንደ ጸደቀ አያውቅም። በበግ ደም መጽደቅ የለምና ኢየሱስ ክርስቶስ የህሊናን እረፍት ይሰጣል። ክብር ለኢየሱስ ይሁን። ክብር ለአምላካችን ይሁን። የእኛ ሊቀ ካህናት በድካም በዝለት በነገር ሁሉ እንደኛ የተፈተነ ስለሆነ በወደቀን ጊዜ፣ በዛልን ጊዜ፣ በከፋን ጊዜ፣ ነገሮች ፊታቸውን ባጠቁሩብን ጊዜ ሊራራልን የሚችል ሊቀ ካህናት አለን። ክብር ለኢየሱስ ይሁን። ይህንን ክህነት ደግሞ ያገኘው ጌታችን ኢየሱስ ክርስቶስ በዙፋን ላይ ተቀምጦ ተደላድሎ አይደለም። ጌታችን ኢየሱስ ክርስቶስ በምድር ላይ 33 ዓመት ሙሉ ተተፍቶበታል። ከተናቀን የኛን መናቅ ይረዳል። ምክንያቱም በራቁቱ በሕዝብ ፊት ሆኖ መተፋትን ያቃል፣ መተቸትን ያቃል። በዚህ ምክንያት የኛን ድካምና የኛን ዝለት ሊረዳን ይችላል። በነገር ሁሉ እንደኛ የተፈተነ ሊቀ ካህናት አለን። ክብር ለኢየሱስ ይሁን። እንጸልያለን።